ሰላም ቤተሰብ እንዴት ናችሁ? እባካችሁ ኮፒ ሊንክ ሼር አድርጉልኝ ሰዎች ጋር እንዲደርስና ሰዎች አይተው እንዲማሩ እንዲጠነቀቁ የሚያደርግ ነው። በየጊዜው በተመሳሳይ መልኩ ለእናንተን ሊያነቃ ይችላል፣ እናንተን ሊያግዝ ሊረዳ ይችላል ብዬ የማስበው ቪዲዮ ወደ እናንተ አመጣላችኋለሁ። አሁን ዛሬ ያመጣሁላችሁ ስለ ማርክ ኦፍ ዘ ቢስት ነው። ከዚህ በፊት እንግዲህ ስለ ማይክሮቺፕ ኢምፕላንቴሽን እንዲሁም ስለ ኒውሮሊንክ እንዲሁም ደግሞ ስለ ኤአይ ቴክኖሎጂዎች በብዛት እዚህ ምድር ላይ እዚህ ዓለም ላይ እየተፈጠሩ ያለማመዱን እያሳዩን ያሉትን ነገሮች የሚያመለክት ቪዲዮዎች ወደ እናንተ ይዤላችሁ መጥቻለሁ። ዛሬ እንግዲህ በደንብ በተለያየ መልኩ ደግሞ ግልጽ አድርጌ ልነግራችሁ የምፈልገው በሁለት አይነት መልኩ ነው ይሄንን the mark of the beast የሚያዩት። አንደኛው መኒና ከረንሲ ነው። መኒና ከረንሲን ሲጠቀሙ በገንዘብ ዙሪያ ላይ ልክ ዮሐንስ ራእይ ምዕራፍ 13 ከቁጥር 15 እስከ 18 ያለው እንደሚያመለክተው እንግዲህ ማንም ሰው ሊሸጥ ሊገዛ እንዳይችል የሚያደርግ ጥበብ በዛ አለ ብሎ ይናገራል። በጥበብ ነው። አሁን ይሄ ነገር እንግዲህ ቴክኖሎጂ ነው። ይሄማ ምን ችግር አለው ብለን በጥበብ ገባችሁ ሰዎች በማይጠረጥሩበት በመንዘናጋባት በመንወዳቸው ነገሮች ተደርገው ነው እያስተማሩን ያሉት። አንደኛው ነገር ምንድነው? ለምሳሌ በጣም ትራቭል ማድረግ የምትወዱ ሰዎች በቪዛችሁ እንደገና ደግሞ በዚህ በአማዞን በኦንላይን ግብይታችሁ በባንካችሁ በምትጠቀሙበት ገንዘብ ሲስተም መግዛት መሸጥ መለወጥ የማንችላቸው ነገሮች ኦንላይን ሲስተሞች ይሄ ግሎባል ኔትወርክ የሆኑ ነገሮችን በፓልም የምንጠቀማቸው እንደገና ደግሞ ስካን የምናረጋቸው ነገሮች በአጠቃላይ በሲስተም ነው በጥበብ ነው ነገሮችን እየተማረን የምንሄደው። አሁን እነዚህ የምንጠቀማቸው ነገሮች በዚህ ሰዓት እንግዲህ ይሄ የአውሬው ሲስተም ነው የሚለው ጥያቄ ብዙዎች ጋር ጥያቄ የሚፈጥር ነገር አለ። እንግዲህ ይሄ ዋናው የአውሬው ሲስተም የሚባለው በሰውነታችን ውስጥ እንዳንጨምር እንግዲህ መጽሐፍ ቅዱስ ደጋግሞ አስጠንቅቆ የሚናገረው ነገር በሰውነታችን ውስጥ በክንዳችንና በግንባራችን ልክቺ ከራይዝ ቅንጣት የምታክል ነገር በእጃችን የምንቀበላት ወይም ደግሞ በግንባራችን የምንቀበለው የአውሬውን ቁጥር ነው። በጣም አጥብቆ መጽሐፍ ቅዱስ ይቅር የማይባልለት የሞት ሞት እንደሚሆን የሚናገረው እዚህ ጋር እንግዲህ ሁለተኛው ምንድነው? አንቲክራይስቱ ነው። አንቲክራይስቱ the mark of the beast ነው። ራሱ የአውሬው ሲስተም እና አውሬው ራሱ ነው እንግዲህ የሚመጣው። ይሄ ደግሞ እንደምታዩት በዮሐንስ ራእይ ምዕራፍ 14 ከቁጥር 9 እስከ 11 ድረስ ማንበብ ማየት ትችላላችሁ። እግዚአብሔርን ተቃራኒ የሆነ ነገር ለማድረግ በቃ እሱ እንዳለ እሱ ሁሉ ነገር እንደሚያደርገው አርጎ ይሄንን ወርልድ ሊገዛ የሚችል አንደኛው የሚገዛበት ሲስተም እንግዲህ ሰሞኑን እንደሚመጣው አይነት እንደምትሰሙት ነገሮች ይሄ የፉክክር እንደገና ደግሞ እኔ ነኝ የሚይዘው እኔ ነኝ የምመጣው እኔ ነኝ ክርስቶስ እኔ ነኝ አዋቂው የሚሉትን አይነቶች እንደገና ደግሞ በተጨማሪ ራሱ ከተገለጠ በኋላ ይሄ አውሬው ሲስተም አንቲክራይስቱ ከተገለጠ በኋላ እዚህ ምድር ላይ ሊደረጉ የሚችሉ ከ3 ዓመት ተኩል በኋላ እስከ 3 ዓመት ተኩል ያለው ሰላምና ከ3 ዓመት ተኩል በኋላ የሚመጣው ነገሮች እንደገና ደግሞ በጣም አሁን ብዙ ዲስከስ እየተደረገበት ያለው ነገር ምንድነው? አሁን የጭንቁ ሰዓት እየገባ ነው ወይ? የጭንቁ ሰዓት እየመጣ ነው ወይ? አዎ የጭንቁ ሰዓት እየመጣ ነው። ምክንያቱም ሰዎች ሳያውቁትም ሆነ በሚያውቁት ሲስተም በሚያስፈልግ መልኩ እንግዲህ ሰዎችን ወደ ጨለማው ዓለም እየተጠሩ እየገቡ ያሉበት ነገር የሚያሳይ ነው። ይሄም ደግሞ አንደኛው ማይክሮቺፕስ ኢምፕላንቴሽን ነው። ብዙ ሰዎች እየተቀበሉት ያሉት በ1948 ጀምሮ በእንግሊዝና በአውሮፓ ይሄንን ነገር በሰፊ ለመቀበል ዝግጅት ያደረጉ ወደ 4000 የሚሆኑ ሰዎች ጥናት የተደረገባቸው ከ100% 51% ተቀብለውት እንግዲህ ይሄን ነገር እያስፋፉት እየቀጠለ ያለ ነገር ነው እንግዲህ የሚያሳየው ማለት ነው። ከዚህ ጋር ተያይዞ እንግዲህ በጃፓን እንዲሁም ደግሞ በደቡብ ኮሪያ አንዳንድ ቦታ በቻይናም ላይ አይታችኋል ብዙ የአውሬውን ሲስተም እየተቀበሉት ነው ያሉት። ብዙዎቹ ማይክሮቺፕስ ኢምፕላንቴሽን በሰውነታቸው እያስገቡ ነው ያሉት። ለምን?
ትራንስፖርት ለመጠቀም እንዲሁም ደግሞ ምግብ ለመግዛት እንዲሁም ደግሞ የራሳቸውን አልባሳት ኤኒቲንግ ለማድረግ ቤት ለመከራየት ነዳጅ ለመግዛት ቤት ለመግዛት አንዳንድ ነገር የራስ የሆነ ቁሳቁስ ነገር ለመግዛት የሚፈልጉበትን ሲስተም በእንደዛ አይነት ሲስተም አድርገውታል። ሙሉ ዲቴላቸውን ሙሉ ያላቸውን ኢንፎርሜሽን በአንድ ዳታ አድርገው በዛ በማይክሮቺፕ ኢምፕላንቴሽን ውስጥ ከተው ሰዎች እየተጠቀሙ ያሉበት ሰዓት ነው። ይሄ ደግሞ የአውሬውን ሲስተም እየተቀበሉ ስለሆነ እጅግ አደገኛ ነገር ስለሆነ በተደጋጋሚ ሰዎች ሆይ እንንቃ፣ ሰዎች ሆይ እንዘጋጅ፣ ለሚመጣው ነገር እንጸልይ፣ እግዚአብሔር ቀድሞ እንዲያበረታን የሆነ ነገር ከመታለላችን በፊት ነቅተን እንድንጠብቅ የሚያደርግ ነገር ነው። በብዛት እንደውም አሜሪካን ሀገር ላይ አይታችሁ ከሆነ በጣም አሁን ለወታደሮች በጣም ማይክሮቺፕ ኢምፕላንቴሽኖችን ይጠቀማሉ። በሕክምና ስፍራ ይጠቀማሉ። ላይክ ለወታደሮች የሚጠቀሙት ማሞተ ማን አለ በጦርነት ስፍራ ውስጥ ለይቶ ለማወቅ እንዲመቻቸው የሚያደርግ ጥረት ነው። ሁለተኛው ደግሞ ለሕክምና ሲስተም ነው። በሕክምና ሲስተም ውስጥ እንደውም ከ18 ዓመት በላይ የሆናችሁ ኔትፍሊክስ ላይ The Black of Mirror አንድ ፊልም እንደመጣ የሚያሳይ ነግሬያችሁ ነበር ካስታወሳችሁ። ከሱ ጋር ተያይዞ እንግዲህ አሁን እዛ ፊልም ላይ በጣም በብዛት ስለ ሕክምና በሕክምና ረገድ ሰዎችን ምን ሊያረጓቸው እንደሚችሉ በደንብ ነው ያብራሩ የሚያሳዩት። እዛ ላይ በጣም ለጥንቃቄ የሚጠቅም ነገር ነው። ቀድመው ምን እንደሚያረጉ አጀንዳቸውን እያሳዩ ነው፣ ፕሩቭ አድርገው እያሳዩ ነው ያሉት በምን አይነት ሲስተም እንደሚመጡ። እናንተ ምናልባት ታማችሁ ኮንሺየስ ሆናችሁ ተኝታችሁ በማታውቁበት ሲስተም የሚወዳችሁ ሰው ቤተሰብ እናንተ ማጣት ለማይፈልግ ቤተሰብ በዛ መልኩ እንዲቆይላችሁ እናድርግላችሁ ብለው ሲስተም ውስጥ ለማስገባት እንዲመች የሚያረጉበት ነገር ነው። መጀመሪያ በውዴታ ነው፣ ቀጥሎ ነው በግዴታ የሚሆነው። በውዴታ ሲሆን እንግዲህ ሰዎች በአለማችን ላይ በጣም በብዙ መልኩ እንግዲህ እየተሰናከሉ ያሉበት ነገር ነው። እንግዲህ ከዚህ ጋር ተያይዞ እንዳልኳችሁ ቺፕሱን ለመቀበል በብዛት ሰዎች ራሳቸውን ሬዲ አድርገዋል። ስለዚህ እኛ ደግሞ እግዚአብሔር እንዲረዳን እግዚአብሔር እንዲያግዘን ቤተሰቦቻችንን ልጆቻችንን በአካባቢያችን ያሉ ሰዎችን እንድንረዳ እንድናግዝ እግዚአብሔር አይምሯችንን ይክፈት። እንንገራቸው ማለት ለራሳችን ብቻ ይዘነው አንቀር ምን ያህል ከባድ እንደሆነ መጽሐፍ ቅዱስ ላይ እንደሚለው እንደነዚህ አይነቶቹ ይቅር ተብሎ ይቅር የማይባልላቸው ሐሳይ መሲሁን የተከተሉት እንዲሁም ደግሞ ይሄ ማይክሮቺፕን የሚቀበሉት በሰውነታቸው ውስጥ በግንባራቸው ላይ የአውሬውን ቁጥር የሚቀበሉት ሞት እንደሚሞቱ የእሳቱ ዲን እንደሚበላቸው መጽሐፍ ቅዱስ ይናገራል። ስለዚህ ወገኔ እንደዛ አይነት ህይወት ውስጥ ሰዎች እንዲገቡ አንፈልግም። ምክንያቱም ሰዎች እንዲድኑ ጌታ ኢየሱስ ክርስቶስ ስለ አንዲት ነፍስ ግድ ይለዋል፣ ስለ አንዲት ግልገል ግድ ይለዋል። ይሄ ደግሞ እግዚአብሔር ስለ አንድ ነፍስ የሚጨነቅ አምላክ ነው ያለን። ስለዚህ ሰይጣን ደግሞ አግበስብሶ ነው መውሰድ የሚፈልገው። እኛ ደግሞ ትውልዱን እንናጠቃለን። ትውልዱን ከአውሬ አፍ የምንነጥቅበት ሰዓት ነው። ወጣቶች፣ ወላጆች፣ ቤተሰቦች፣ ልጆች በአጠቃላይ ጥንቃቄ ልናደርግ የሚገባው ነገር ምንድነው? ይሄንን ነገር ትኩረት አድርጋችሁ ፕሊዝ በምንም አይነት መልኩ እንዳትታለሉ። ይሄን የምልበት አንድ በኢትዮጵያዊ በቻይና አገር ላይ ኮርነር ሾፕ ላይ ሄዶ በእጁ ስካን አድርጎ እቃ ገዝቶ ሲመጣ ሰዎች 666 ነው ይሉኛል። እኔ ግን አይደለሁም፣ እኔ አልተቀበልኩም 666 ግን ስካን አድርጌ መግዛት እችላለሁ ብሎ ስካን የሚያደርግ አንድ ልጅ ቪዲዮ አይቼ ነበር። እጅግ ነው ያዘንኩት። ምን ያህል ሳያውቁ ሰዎች የአውሬውን ምልክት እየተቀበሉ የአውሬውን ነገር በውስጣቸው እንግዲህ አክሴፕት እያደረጉ ሳያውቁት ሰዎች እየተሰናከሉ እንደሆነ የሚያሳይ ነው። በዚህ አይነት መልኩ ልንሰራ የሚገባ ነው። ይህ ትውልድ ሊያመልጥ ይገባል። እግዚአብሔር በደሙ ይሸፍናችሁ። ሌላ ልል የምችለው ነገር የለም። እግዚአብሔር በደሙ ይሸፍነን ሁላችንንም። ተባረኩልኝ። ወዳችኋለሁ። ኮፒ ሊንክ ሼር አድርጋችሁ ለሌላ ሰዎች አስተላልፉልኝ።